ዓላማችን ከካርቱም ከ2000 ኪሎ ሜትር በላይ ርቀት ላይ ወደምትገኘው የካይሮ ከተማ ነበር። እኔና 2 ጓደኞቼ ጥማችንን የምንቆርጥበት ውሃ፣ ቢርበን የምንበላው ምግብና ቀያሪ ልብሶችን ይዘን በተስፋና በድፍረት ጉዞ ጀምረናል። ከካርቱም 1 ሰዓት ተጉዘን አንድ ቤት ውስጥ አስገቡን። እዛ ቤት ውስጥ 10 አማርኛ የማይናገሩ ሴቶችና ወንዶች ነበሩ። ትግርኛና ሶማሌ ብቻ ነበር የሚያወሩት። በተሰባበረ እንግሊዘኛ ሰላም ብለናቸው ጨዋታ ጀመርን። እዛ ቤት ውስጥ ከ6 ቀን በላይ እንደቆዩም ነገሩን። እዛው 3 ቀን ካስቆጠርን በኋላ ልጆች የያዙ 5 ሴቶች ወደኛ መጡ። ምሽት ስለነበር በዛ ላይ የለበሱት አባያ ስለሆነ መልካቸውን ማየት አልቻልንም። ኢትዮጵያውያን ናቸው አይደሉም ብለን እያሰብን እያለ አማርኛ ሲያወሩ ሰማናቸው። በያለንበት ሰላም ሳንባባል አደርን። በበነጋታው ጠዋት ግን ከእነርሱ መካከል አንዷ ረዘም ያለች ቀይና ፈገግታዋ ከርቀት የሚያስደነግጠው ወደኛ በመምጣት ሜሮን እባላለሁ ብላ በነዛ ለስላሳ ጣቶቿ ሰላም አለችን። ጓደኞቼ ወዲያው ስማቸውን ነገሯት። እኔ ግን ውበቷን በማድነቅ ተወጥሬ ስሜን ሳልነግራት ዝም አልኩ። በነዛ ውብ ጥርሶቿ ፈገግ እያለች አንተ ስም የለህም እንዴ ብላ ጠየቀችኝ። ደንግጬ በፍጥነት አቤል እባላለሁ አልኳት። ሜሮን ከንግግሯና ከአስተሳሰቧ የተረዳሁት በእድሜ ከኛ እኩል ካልሆነ ግን እንደምትበልጠን ነበር። ሳላስበው በጨዋታ መሃል አንቺስ የልጆች እናት ነሽ ብዬ ጠየቅኳት። ሜሮን አብረዋት ወደ መጡት ሴቶች ተመለከተችና እኔ ለራሴ ገና ልጅ ነኝ፣ እዛ አልደረስኩም፣ በቅርብ ነው 22 ዓመት የሞላኝ ብላ መለሰችልኝ። ግምቴ ትክክል ነበር። እኩያዬ ናት። በሰዓቱ እኔም 23 ዓመቴ ነበር። ቀጥሎ አንዱ ጓደኛዬ ምን ነው ሴቶች ብቻ ሆናችሁ አትፈሩም እንዴ ብሎ ጠየቃት። እሷም እኛን ይሁን ሌሎችን ባታውቅም አሻጋሪው ኢትዮጵያዊ ወንዶች እንዳሉ ነግሩን ነው መንገድ የጀመርነው ብላ ነገረችን። ወደኛ ስላመጣችሁ እንደዛ ያለው እኛን መሆን አለበት ብለን ዝም አልን። ከዚህም በመቀጠል ከበን ከተቀመጥንበት ተነስተን አብረዋት የመጡትን ሴቶች በሙሉ ሰላምታ ሰጥተን ተዋወቅናቸው። ሴቶቹ የዋህ አንደበታቸውም ጣፋጭ ነበር። ፈርተው ስለነበር እኛን ሲያገኙን ደስ አላቸው። በአንዴ ተጣበቁብን። አመሻሽ ላይ ሁላችንንም 2 ፒካፕ ላይ ጭነውን ጉዞ ወደ ግብጽ ጀመርን። ስንጓዝ አድረን ስለዋልን በጣም ደከመን። ወቅቱ ግንቦት አካባቢ ስለነበር በመራራ ፀሐይና ሙቀት ሰውነታችን ቆረፈደ። ሜሮን ከጎኔ ነበር የተቀመጠችው። የመጀመሪያው ምሽት በጥሩ ሁኔታ ስታወራኝና ስታጫውተኝ ነበር። ፀሐዩ በመረረ ሰዓት ግን በጣም ደከመች። ሳዋራት እንኳን መመለስ ከበዳት። እነዛ ትላልቅ አይኖቿ በድካም በረሃብና ጥም ወደ ውስጥ ገቡ። እነዛ ወተት የመሰሉ ጥርሶቿ በሰሐራ አቧራ ተሸፈኑ። የግዷን ፈገግ ብቻ ትል ነበር። በሶስተኛ ቀናችን ክፍያ ቦታ እንደምንደርስ ነበር የተነገረን። ሆኖም ግን ሰሐራ በረሃ ላይ ብቻ 1 ሳምንት ስንቆይ ፍርሃትና ጭንቀት ወረሰን። እኛ 3ታችን ወንዶች አብረውን ለነበሩት እህቶቻችን ሞራል እየሰጠናቸው በአቅማችን ደግሞ እያገዝናቸው ነበር። በ8ኛው ቀን አመሻሽ ላይ አንድ ትንሽዬ ከተማ እንዳለፍን አንድ ትልቅ ግቢ ውስጥ ወዳለ መጋዘን አስገቡን። እንኳን በሰላም ገባን ብለን እጅግ በጣም ተደሰትን። ትኩሱ ደስታችን ግን ደቂቃ እንኳን ሳይቆይ ወደ እንባና ሐዘን ተቀየረ። ምክንያቱም ግብጽ ሳይሆን ሊቢያ እንዳለን ነበር የነገሩን። በሁለተኛ ቀናችን ደግሞ $6500 እንድንከፍል ነገሩን። ይህንን ባሉን ጊዜ የተሰማን ሐዘንና ድንጋጤ እንደዚህ ሲያወሩት ቀላል ይመስላል። መንፈሳችን ተጨነቀች፣ ተሸበረች። ቀኑም ጨለመብን። እኛ ወንድነት ይዞን ንዴታችንንና ጭንቀታችንን በውስጣችን ደብቀን ያዝነው። ሴቶች እህቶቻችን ግን እንባቸው እንደ ውሃ ይፈሳል። በተለይ ሜሮን አይኖቿ በለቅሶ ብዛት በርበሬ መስለው አብጠው በንዴት መናገር እንኳን እስኪያቅታት ደረጃ ደረሰች። በዚህ ሰዓት የራሴን ጭንቀትና ንዴት ደብቄ ከሜሮን ጎን ሆኜ አይዞሽ እላት ነበር። ሜሮን አባቷ ሟች እንደሆነና
ለእናቷ ደግሞ ብቸኛ ልጇ እንደሆነች ሰሐራ በረሃን ስንጓዝ ነግራኝ ነበር። እናቷ አይደለም $6500 ልትከፍልላት ይቅርና ድንቡሎ እንደሌላት ነግራኛለች። ከሁላችንም በላይ የደነገጠችውና ያዘነችው ለዚህ ነበር። አለቀልኝ አቤል ወንድሜ፣ እዚህ መሞቴ ነው። መውጫ ቀዳዳ እንኳን የለኝም። እኔ እዚህ ከሞትኩ ደግሞ እናቴም በእኔ ሐዘን መሞቷ ነው። የእኔ ነገር አይሆንላትም እያለች ለቅሷን ቀጠለች። አይዞሽ ሜሮን፣ ፈጣሪ መውጫውን ሳያዘጋጅ ፈተና ውስጥ አያስገባም። ስለዚህ አይዞሽ፣ ሁላችንም እንዳንቺ ነን። አንድም የሚያግዘን የለንም። ነገር ግን ፈጣሪያችንን አምነን ነገን ተስፋ አድርገን ብንጠብቅ ይሻለናል። ነገ ከዛሬ የተሻለ ቀን እንዲሆን ብቻ እንጸልይ። አሁን በለቅሶ ብዛት የሌለብሽን በሽታ እንዳታመጪ እባክሽ አታልቀሺ ብዬ እንባዋን ጠረኩላት። ሜሮን ማልቀሷን ብታቆምም መፍዘዟንና ብቻዋን መነጠሏን ግን አላቆመችም። ጭራሹን ባሰባት። በባህሪዋ ፈሪ ስለነበረች የባሰ ተደቆሰች። ተስፋ ቆርጣ ከሊቢያ እንዴት እወጣለሁ ሳይሆን ከሞትኩ በኋላ እናቴ እንዴት ትሆናለች የሚለው ነገር ነበር ያሳሰባት። አብረውን ከነበሩት ውስጥ አንዱ ጓደኛዬ፣ ሁለቱ የልጆች እናት እና አንዲት ወጣት በ2 ሳምንታችን ጥለውን ከመጋዘን ወጡ። ለልጆቹ እናቶች ባሎቻቸው፣ ለሴቷና ለጓደኛዬ ደግሞ እህት ወንድሞቻቸው በአፋጣኝ ነበር የከፈሉላቸው። እኔ፣ ሌላኛው ጓደኛዬ፣ ሜሮን እና አንድ የልጆች እናት ብቻ ቀረን። ተስፋችን በኖ አልቆ ለይስሙላ ነበር ፈገግ የምንለው። እኔ ቤተሰቦቼ አዋጥተው እንዲከፍሉልኝ ነበር የምጠብቀው። ጓደኛዬ ደግሞ አጎቱ ታገሰኝ ብሎት እሱን እየጠበቀ ነበር። ሜሮን ግን አንድም ሰው ጋር ሳትደውል ዝም ብላ ትጠብቃለች። እናንተ ጥላችሁኝ ከሄዳችሁ ከማን ጋር ነው መሆነው? ምንስ ነው መሆነው? እያለች ከአቅም በላይ ትጨነቅ ነበር። እዚህ ሁኔታ ውስጥ እያለች አንድ ምሽት ሜሮን ሴቶች የሚተኙበት አካባቢ እንድመጣ ጠራችኝና ጥበቃዎች እንዳያዩኝ በጥንቃቄና በፍጥነት ሄድኩ። አንሶላ ተሸፍነን ምሽቱን ሙሉ ስላለፈ ሕይወታችንና ልጅነታችን ስናወራ መሸን። በመሃል ሜሮን ዝም አለችና ሐሳቧ ተበተነ። እኔም ወዴት ሄድሽ አልኳት። በተሳቀቀ ስሜት ውስጥ ሆና ፈገግ አለችና እኔ እኮ ድንግል ነኝ አለችኝ። ለምን እንደዚህ እንዳለችኝ ባይገባኝም እጄን ወገቧ ላይ አድርጌ አቀፊያት ስለነበር ምናልባት እሱን በሌላ ተርጉማው እንዳይሆን ብዬ ተሳቅቄ እጄን አነሳሁላት። ለትንሽ ደቂቃ አሰብ አደረግኩና ጥሩ ነገር እኮ ነው፣ እስከምታገቢ በድንግልና መቆየት አለብሽ። ለምትወጂውና ለምታፈቅሪው ውዱ ባለቤትሽ ትሰጪዋለሽ ብዬ መለስኩላት። አዎ፣ ግን ሊቢያ ውስጥ ስለሆንኩኝ የቀን ጅብ እንዳያገኘኝ ፈራሁ። ስለዚህ አንድ ታማኝ ሰው ጋር ላስቀምጠው ፈለግኩ። ያ የማምነው ሰው ደግሞ አንተ ነህ እና ድንግልናዬን አንተ ጋር ባደራ አስቀምጥልኝ አለችኝ። ቀልድና ፈገግታ ቀላቅላ ሰዎች እንዳይሰሙኝ አፌን ይዤ ከልቤ ሳኩ። ምን በመሐረብሽ ነው እንዴ ቋጥረሽ የምትዞሪው? አስቀምጥልኝ የምትይኝ አልኳት። እሷም ድክም ብላ ሳቀች። በቀልድ አስመስላ ግን እሷ የምሯን ነበር የምታወራው። ግዴታ አብራሂን ልትተኛ ይገባል አለችኝ። መጀመሪያ እምቢ አልኳት። እሷ ግን ለሰላምታ እንኳን ዘጋችኝ። ከዛ በኋላ ግን ምርጫሽ ከሆነ ደስ እያለኝ ብዬ ደፈር አልኩና እሺ አልኳት። እሷም ድንግልናዋን አስረከበችኝ። ከዚያ የተደበቀ ስሜቴ ጋር ተደምሮ እንደ ፍቅረኛዬ አያት ጀመር። ፍቅሬንም እገልጽላት ነበር። እሷ ግን እምብዛም ነበረች። መፍዘዝና ዝምታ ታበዛ ነበር። በዚህ ሁኔታ 1 ሳምንት አብረን ቆየን። ከሳምንት በኋላ ግንኙነት ፈጸምን። ይህችን ምሽት ግን ያላሰብኩትን ስላቀመሰችኝ ራሴ ነበር እንድንደግም የገፋፋኋት። ያን ምሽት ከተለያየም በኋላ ግን ሜሪን የነበርንበት መጋዘን ውስጥ ደግሜ አላየኋትም። አብሯት የነበሩትን ሴቶች ስጠይቃቸው የሚያግዘኝ ሰው አግኝቼ እየሄድኩ ነውና እንዳታስቡ ብላቸው ብቻዋን በመኪና እንደወሰዷት ነገሩኝ። ለምን ሳትነግረኝ ሄደች ብዬ አልተናደድኩም፣ በመጥፎም አልተረዳሁትም። በተቃራኒው ስለሷ ተጨነቅኩ። ደግሞም መናፈቅም ጀመርኩ። ድንግልናዬን ካንተ ጋር አስቀምጥልኝ ብላ ግንኙነት እንድናደርግ የገፋፋችኝም ያሳስበኝ ጀመር። ሳላስበው ስላፈቀርኳት ነው መሰለኝ ሌሊትም ቀንም ስለሷ ሳስብና ስናፍቃት ነበር የምውለው።
ለደቂቃም እንኳን ስለሷ ማሰቤንና መጨነቄን ሳላቋርጥ ቤተሰቦቼ አዋጥተው ከፍለውልኝ አብረውኝ ከነበሩት ጋር አንድ ላይ ከመጋዘን ወጣን። ከጊዜያት በኋላ ደግሞ ጀልባችንን ተሳፍረን ዩሮፕ ገባን። ወደ ዩሮፕ በሰላም መግባቴን አመሰገንኩ። የሜሮን ጉዳይ ግን እንቅልፍ ነሳኝ። እንደ ቀልድ የተቀራረብነው ለካ ልቤ ውስጥ ስር ሰዶ ስለሷ ሳስብ የት ገብታ ይሆን ምን ገጥሟት ይሆን እያልኩ ስጨነቅ ነው ሞለው። ያለችበትን ለማወቅ ከሊቢያ የመጡ ሰዎችን እያሳደድኩ ስለሷ ጠይቃቸዋለሁ። አንድም ሰው ግን ሊነግረኝ አልቻለም። ይዞን የነበረውን አሻጋሪ ሳይቀር የት ነው የወሰድካት? የት ነው ያለችው ብዬ ጠየቅኩት። ነገር ግን የማውቀው ጉዳይ የለም ብሎ ዘጋብኝ። በዚህ ሁኔታ እያለ 2 ዓመት አለፈ። እዚህ ያለሁበት ሀገር ወረቀቴን አግኝቼ ትምህርት እየተማርኩ እያለሁ ግን አጋጣሚ አንድ ምሽት ሜሮን በሚል ፌስቡክ አካውንት ፍሬንድ ሪኩዌስት ተላከልኝ። ሰከንድ ሳልቆይ በችኮላ ተቀበልኳት። ሰላም ብላ ጻፈችልኝ። እኔ ግን ወዲያው ቪዲዮ ኮል ደወልኩላት። ፊቷ በደመቀ ፈገግታ በርቶ ያኔ የመጀመሪያ ቀን እንዳየኋት ነበረ። እኔም ከንፈሬ እስኪለጠጥ በፈገግታ ተሞላው። እዚሁ እኔ ያለሁበት ሀገር በሰላም እንደገባች በነገረችኝ ሰዓት ደስታዬን መቋቋም አቃተኝ። ብዙ ከተጨዋወትን በኋላ እኔማ ረስተኸኛል ብዬ ነበር አለችኝ። ሜሪዬ አንተ ጋር ይቀመጥልኝ ያልሽኝ ድንግልናሽ እኔ ጋር እያለ እንዴት ረሳሻለሁ? የማይረሳ ነገር ትተሽልኝ ሄደሽ አንቺ ረስተሽኝ እንዳይሆን እንጂ እኔ ለደቂቃ ከውስጥ ያውጥቼሽ አላውቅም አልኳት። እኔም አልረሳውህም። ስምህና መልክህ ያለበት ልዩና የተከበረ ስጦታ ስላስቀመጥክልኝ ዘውትር አስታውሰሃለሁ። አንድም ቀን ቢሆን ሳላስብህ ውዬ አላውቅም አለችኝ። የምን ስጦታ? ስጦታ ሰጥቼሽ ነበር እንዴ አልኳት። አዎ ሰጥተኸኛል፣ ግን አሁን ሳይሆን በአካል ስንገናኝ ነው የምነግርህ ብላ ወሬ ቀየረች። ከ3 ቀን በኋላ በአካል ተገናኘንና ተቃቅፈን አለቀስን። ልጅ አቅፋ ነበር የጠበቀችኝ። ልጁም የሰጠኸኝ ስጦታ ያለችኝ የ2 ዓመት ወንድ ልጅ ሆኖ ተገኘ። ደስታዬ መጠን አጣ። እያነባው በደስታ አበድኩ። ደስታዬ በረድ ሲልልኝ ለምን ግን ሳትነግሪኝ ሄድሽ? ወዴት ነበር የወሰዱሽ ብዬ ጠየቅኳት። አቤልዬ ምንም አይነት የመውጣት ተስፋ እንዳልነበረኝ ታውቃለህ። ለሁሉም አሻጋሪዎች ደግሞ ነግሬያቸው ነበር። እናም አንዴ ምግብ ስሩ ብለው ወደ ውጭ አስወጥተውን ነበር። ያኔ አንድ አሻጋሪ አገኘኝ። ሚረዳኝ እንደሌለ ስነግረው እኔ ወድጄሻለሁ፣ እሺ ካልሽኝ ራስ ያስወጣሻለሁ፣ ወደ ዩሮፕም በእኔ መንገድ አሻግርሻለሁ አለኝ። በሰዓቱ እምቢ ብዬው ነበር። ከዛ ግን እዚህ ሞቼ እናቴን ከማሰቃይ ከአሻጋሪው ወልጄ ዩሮፕ ብገባ ይሻለኛል ብዬ እሺ አልኩት። ይሁን እንጂ ከነ ክብረ ንጽህናዬ እሱ ጋር እንዲሄድ አልፈለኩም። ክብሬን ለምወደው ሰው ለመስጠት ወስኜ ላንተ ሰጠሁ። እየሄድኩ ነው ልልህ ግን አልቻልኩም። ድፍረት አጥቼ ዝም ብዬ ጥያችሁ ሄድኩ። አጋጣሚ ግን እድል ቀንቶኝ የእናቴም ጸሎት ጠበቀኝ መሰለኝ። አንድ ሌሊት አሻጋሪው መጋዘን ውስጥ እንዳደርኩኝ ዘራፊዎች መጡብን። ሁሉም ሰው እግሩ ወደ መራው ሸሸ። እኔም ከእነሱ ጋር አምልጬ ወደ ዩኤን ሄጄ እጄን ሰጠው። ዩኤን ደግሞ ይኸውልህ ወደዚህ አመጡኝ ብላ ተረከችልኝ። ኡፍ ብዬ የታመቀ ትንፋሽ ተነፈስኩ። አሻጋሪው ወሰደኝ ስትለኝ ምን ጉድ ልታሰማኝ ነው ብዬ ተወጥሬ ነበር። ታሪኳን በዚህ በመጨረሷ ልቤ አረፈ። አሁን ታዲያ ከነ ልጅህ ትቀበለናለህ አለችኝ። በደስታ ተቀብዬ አምናና አክብራ ክብረ ንጽህናዋን እንደሰጠችኝ እኔም በክብር ቃል ኪዳን አሰርኩላት። ልጄንና ሚስቴን አቀፍኩ። ለዘላለምም ላከብራትና ላፈቅራት ቃል ገባሁላት። ተፈጸመ። ሰላምታ አልረሳውም። የተወደዳችሁ የማስ እውነተኛ ታሪኮች ቤተሰብ የሜሮንና የአቤል እውነተኛ ታሪክ ይህንን ይመስላል። በዚህ ታሪክ እንደተዝናናችሁበትና እንደተማራችሁበት ባለሙሉ ተስፋ ነኝ። ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። ይህንን አዲስ ቻናላችንን ሰብስክራይብ በማድረግ ደግሞ አበረታቱን። እስከ ታሪኬ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩን።